ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ በሌላ ሀሳብ መጥቻለሁ። ይሄም ምንድን ነው? እ፣ በእኔ እድሜ ያላችሁ እናቶች ወይ ከኔ በታች እ፣ ብቻ ወጣት እናቶች፣ በእኔ እድሜ ያላችሁ እናቶች ለእናንተ ነው መልእክቱ። ያ ምንድን ነው? እኛ ያደግንበት ሁኔታ አለ፣ ያደግንበት አስተዳደግ አለ እና ብዙዎቻችን ባለቤቴም ላይ ስለማየው ነው ይሄን ጸባይ። እኛ ባደግንበት አይነት አስተዳደግ ልጆቻችንን ልናሳድግ እኔ በሱ እድሜ ምናምን የሚባል ነገር ማለት ነው ስላየሁኝ አንዳንድ ወላጆች ላይ ይሄ በዚህ ጉዳይ ላይ የሆነ ነገር ማለት ፈልጌ ነው እና ምንድን ነው የእኛና የእነሱ አስተዳደግ ምንም የሚገናኝ ነገር የለውም እና ሁሌ ራሳችሁን ከእነሱ ጋር ኮምፔር አድርጋችሁ እኔ በእሷ እድሜ፣ እኔ ባንቺ እድሜ፣ እኔ ባንተ እድሜ አትበሉ ልጆቻችሁን። አንድ ሁለት እኛ ያደግንበት ሲጀመር እኛ ያደግንበት አስተዳደግ ጥሩ ነው ብዬ አልገምትም። ጥሩ ጎንም አለው፣ መጥፎ ጎንም አለው። ጥሩ ጎኑ ምንድን ነው? የትም ቦታ ሄደን ፊት አድርገን እንድንኖር አድርጎናል። በስደት ሄደን ምናምን ብዙ ቻሌንጆችን እንድንቋቋም ያደረግን አስተዳደጋችን ነው ብዬ አስባለሁ። ጥሩ ጎኑ ይሄ ነው። መጥፎ ጎኑ ግን ብዙ ነው። ብዙ በቃ ቅጣቱ ደስ የሚል አይደለም። አንዱን ከአንዱ ኮምፔር ማድረግ፣ ይሄንን ነው መናገር የምፈልገው። ሁለተኛ ማለት ነው ወደ ላይ ገባ ወጣ ካልኩባችሁ እንግዲህ ይቅርታ አድርጉልኝ። ሁለተኛው ኮምፔር ማድረግ ልጆች በጣም የሚጠሉት ነገር የአሁን ጊዜ ልጆች እኛ አድገንበታል፣ እኛ ኖረንበታል። እንትና አታይም ያንቺን እኩያ አታያትም፣ እንደዚህ አርጋ እንደዚህ አርጋ ልጅ ማለት እንትና ነች፣ አቤት የእነ እንትና ልጅ እንዲገዝታላቸው እንዲያርጋላቸው እየተባልን አድገናል እኛ ማለት ነው። የአሁን ጊዜ እናቶች ለልጆቻችሁ መጠንቀቅ ያለባችሁ ነገር ቢኖር ይሄን ነገር ነው። በጣም የሚጠሉት በቃ ከሰው ጋር አታወዳድሩኝ ነው የሚላቸው። ለምን አይደለም ከሰው ጋር ወንድምና እህት ማወዳደር የለባችሁ። በጣም የአሁን ጊዜ ልጆች የሚጠሉት በቃ የሚጠየፉት እናንተንም መጥላት ደረጃ የሚደርሱት ምንድን ነው? ከሌላ ልጆች ጋር ስታወዳድሯቸው እንትናን አታያትም? እንትና እኮ በትምህርቷ እንደዚህ ያመጣች፣ እንትና አለባበሷ፣ እንትና እንደዚህ እያላችሁ ወይ እንትና ወንዱንም ሴቷንም እንደሱ ካላችሁ እመኑ ልጆቻችሁ ይጣሏቸዋል። በጣም ነው የሚጠሏችሁ እና ጥንቃቄ እንድታደርጉ ፈልጋለሁ። ብዙ እናቶች ልጆቻቸውን እያጡ ስለሆነ ነው በዚሁ ንግግር ማለት ነው። ሌላው ጩኸት አይወዱም፣ በንግግር ያምናሉ። እርስ በርስ ከባላችሁ ጋር እንኳን እንድትጫጫሁ እድሉን አይሰጧችሁም፣ አይፈልጉም፣ አይፈቅዱም። እነሱንም ጮክ ብላችሁ እንድታናግሯቸው አይፈልጉም። ይሄ ማመነጫጨቅ ምናምን እኛ እንደዛ ማለት ዞር በይ አንቺ ምናምን እርግማንም አለው። ለምን ይዋሻል? ብዙዎቻችን አላያችሁም? አንዳንዴ በተለይ የዘጠናዎቹ አንድ ቤት ያደግን ነው የሚመስለው። በቃ አንድ ቤት እነሱ የሚባሉትን እኛ እንባላለን። እድሉን አግኝተው ሚዲያ ላይ የቀረቡ ሰዎች ማለት ነው። እነሱ የእነሱ እናት የምታደርጋቸውን የእኛ እናት ታደርገናለች እና አንድ ነው አስተዳደጋችን። ስለዚህ እርግማንም አለው። ምነው ሆዴ ውስጥ ውሃ ሆነ በቀረ፣ ምነው አንተን ስወልድ እንደው እንደዚህ ምናምን ምናምን ይባላል። ገባችሁ? እና ልጅ ማለትስ የከሌ ልጅ ማለትስ እንትናን አታይም? ጓደኛሽ እኮ እንደዚህ ሆና ብለው ብዙ ጊዜ ላልተፈለገ ጋብቻ ገባችሁ? በቃ ወደ አላስፈላጊ ነገር ልጆቻቸውን የሚመሩት ወላጆች ናቸው። እንደውም በቃ አላስፈላጊ ሪሌሽን ውስጥ ይገባሉ ልጆች። ታላላቆችሽ ሁላ ገቡ፣ አንቺ ቁጭ ብለሽ ምናምን እንደዛ ሲባል የሆነ እንደውም ያየሁት ቪዲዮ አለ ቲክቶክ ላይ ሲንሸራሸር። ምንድን ነው የሆነ ዘፈን የአብዱ ኪያር ዘፈን መሰለኝ አይወስድሽም እያሉ ምናምን
እቴ የልጅነት የሚለውና ይኸው መጣበያቸው ምናምን ዘፈን ላይ ብዙም ስላልሆንኩ ማለት ነው። እና ምን ልላችሁ ነው የሰው ምላስ የኛ ዘመን ሰው ምላስ የሆነ እንትናችሁ አሁን ቦይፍሬንዳችሁ ወይ እጮኛችሁ ምናምን ውጭ ሀገር ከሄደ አሁን እሱን እየጠበቅሹ ነው። ስለደረሰብኝ ነው። እኔም ደርሶብኛል። የዚህ እንትን ሰለባ ነበርኩኝ። አሁን እኮ ይሄኔ ወንድ ከሄደ በኋላ እሱን ልጠብቂ እሱን ምናምን ያችን ልጅ እየገደላችኋት ነው። እየገደላችኋት ሰው እንዳታምን እሱን እንዳትጠብቅ ገባችሁ? በቃ እውነት እኮ ነው እንዴ እንትና እንደዚህ እንደዚህ ሆነ። አንዱ በደንብ አፍ አውጥቶ ነው የራሱን ላይፍ ራሱ የነገረኝ ማለት ነው። ስንት ዓመት ሙሉ ስጠብቃት ቆይቼ ከ10 ዓመት ነው ከ8 ዓመት በኋላ በቃ ሌላ ግባ እኔ ሌላ ህይወት መስርቻለሁ እዚህ አለችኝ። እንዴት ትጠብቂያለሽ ብሎ አፍ አውጥቶ ነግሮኛል። እና ብዙ ሰው እንሰብራለን በንግግራችን። አበሻ ማስወገድ ያለበት ባህሪ ይሄ ሰው ላይፍ ውስጥ ይሄ ጥንቡቅ ብሎ የሚገባው ልጆች አስተዳደግ ላይ ለዛ ይመስለኛል ብዙ ብዙ አንዳንዴ አታዩም ሚዲያ ላይ ስትወጡ። ድሮ እንደውም ሚዲያ ላይ ወጥቶ የሚተነፍስ ስለሌለ ችግራችንም እዛው ቤታችን ነበር የሚቀረው። አሁን ሚዲያ ስላለ ሁሉም እየወጣ ሚዲያ ላይ ይተነፍሳል። ይሄ ሁላ ጉድሮ የለም ነበር እንዴ እስክንል ድረስ አይደለ? እና የእያንዳንዱን ቤት ስታዩ ሌላ ዜጋ ላይ እንደዚህ አይነት ችግር አታዩ፣ አበሻ ላይ ነው። ለምን አስተዳደግ ላይ ባሏ ውጭ የሄደ ሰው ላይ ሁሉ ነገር ላይ ጥንቡቅ ብለን ገብተን ስለምንፈተፍት ሰውን ስለምንሰበር ይመስለኛል እንደዛ በቃ ብዙ ችግር ያለበት ነገር እያተረፈን ያለ ነው። እና እነዚህ እንደ ሰለጠነ ሰው አሁን እስቲ ወጣት እናቶች ነን አለ እንደ ሰለጠነ ሰው እስቲ እናስብ። ገባችሁ? እኔ ልጄ ቲኒጀር ልጅ እንዳለኝ ነግሬያችኋለሁ። እና የትም ሲሄድ ደብቆኝ እንዲሄድ አልፈልግም። የትም ሲሄድ ጥፋት ሲያጠፋ ያንን ጥፋት ለመደበቅ ውሸት አትዋሽ ነው የምለው። በቃ እውነቱን ተናገር። እኔ አልቆጣህም። ለምን ውሸት በብዛት ከፍርሃት ነው የሚመጣው። ውሸት የሆነ ነገር ካጠፋ ለምን ትልቅ ጥፋት አይሆንም? ካጠፋ አለማጥፋት ነው። ካጠፋ ደግሞ እንዲህ እንዲያደርግ ያለው ማለት በቃ ሶሪ እንደሱ ነው የምፈልገው እንጂ ጥፋትህን ለመደበቅ አትዋሽ ነው የምለው። እና እንደዛ እንደዛ እያደረግን ነው ልጆቻችንን ማሳደግ ያለብን። ጥሩ ዜጋ ገባችሁ? ጥሩ ዜጋ ለማፍራት እንደዛ እንደዛ እያለን ልጆቻችንን ብናሳድግ ብዬ እላለሁ። ምክንያቱም አሁን ላይ እገሌ ተነስቶ ከቤት ጠፋ አፋልጉኝ እያለን የአሁን ጊዜ ልጆች በብዛት ወጣቶች ሲጠፉ እናያለን አይደለ? ይሄ ይመስለኛል ችግሩ ይሄ ነው የሚመስለኝ። በቃ ልክ እኛ ባደግንበት አስተዳደግ ልጆቻችንን በማሳደግ ማለት ነው። ዲስሪስፔክት በማድረግ በጣም ማክበር አለብን። ክብር ይፈልጋሉ። እኔ ልጆቼን በማከብርበት መጠን ስፔሻሊ ትንሿን እንኳን እንደፈለግኩ አደርጋታለሁ። ትልቁን የቲኒጀሩን በጣም እሱን በማከብርበት ልክ ማንንም አላከብርም። በጣም ነው የማከብረው። ይሄ ስል አጨማልቀዋለሁ ማለት አይደለም፣ ግን አከብረዋለሁ። ሪስፔክት ይፈልጋሉ። እንደገና ጩኸት አይፈልጉም። ከሰው ጋር ማወዳደርም በፍጹም አይፈልጉም። ምንም ሆነ ምን ከሰው ጋር ታወዳድሯቸው። ጥሩ ዜጋ ማፍራት ከፈለግን ማለት ነው። እና ስለ ቤተሰብ እንግዲህ ካለኝ ኤክስፒሪየንስ ይሄንን ልናገር ብዬ ነው። በሌላ አርዕስት እስከምንገናኝ ድረስ መልካም ምሽት። እንዳላችሁበት ሰዓት አቆጣጠር ቀንም ከሆነ መልካም ቀን፣ ምሽትም ከሆነ መልካም ምሽት። ሌላው ደግሞ ሰብስክራይብ አድርጉኝ። አሁን ገና እየጀመርኩ ነው። ሰብስክራይብ አድርጉ። ከምር ሰብስክራይብ ትንሽ ነው ያለኝ እና አሁን ሲሪየስ ሆኜ ልሰራበት ስለመጣሁኝ ይሄንን ቻናል በቃ አበረታቱኝ። ሳውዝ አፍሪካ ነው የምኖረው። ስለ ሳውዝ አፍሪካ ማወቅ የምትፈልጉት ጥያቄ ምንም ካላችሁ ጠይቁኝ። ስለ ልጅ አስተዳደግ፣ በትዳር ረጅም ጊዜ እንደመኖሬ ስለ ትዳር፣ ስለ እንደዚህ አይነት ነገር ማንኛውም ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። አመሰግናለሁ። ላቪዮ